የሚከበር ብቻ ሳይሆን የሚፈራ ተቋም እንዲሆን እፈልጋለሁ እና ፌዴሬሽኑ ላይ ያለው ኮንስፓይረሲ በጣም ስር የሰደደ ነው። እንደው እናንተ በምታውቁት ልክ እንኳን ባናውቀው በጣም ፈታኝ ነው። አንዳንድ አትሌቶችን ኢንተርቪው ለመስራት ማናጀሮቻቸውን ባሎቻቸውን ፊታችን ቆሞ ለማስፈቀድ እንቸገራለን። በዚህ ደረጃ ነፃነታቸው የተገፉ ሰዎች ናቸው ያሉት እና እንደው እኔ የኢትዮጵያ ፌዴሬሽን ስላሉት አትሌቶች፣ አሰልጣኞች፣ ማናጀሮች በቂ መረጃ ቋት ፈርዘር ላይሆን ይችላል ያውቀዋል። አሁን ፌዴሬሽኑ በስሩ ያሉትን ጉዳዮች እየተፈጸመ ያለውን የሚለው ሁለተኛ ጥያቄ ነው። እንደው ምን ያክል ያውቀዋል? ይገባኛል። የኛው ስራ አስፈጻሚ አዲስ ነው፣ ስራዎችን ጀምሯል። ሌላም ግን እንደው አትሌቲክስ ላይ እንዳለ ኤክስፐርት ያውቀዋል የሚለው ሁለተኛ ጥያቄ ነው። ከዛ ውጭ እንግዲህ ቅድም የማነስ ያነሳ እንግዲህ የአትሌቲክስ ማህበር ፕሬዚዳንት ነው። አትሌቶች የገንዘብ ምንጭ ሆነዋል ብለናል። ምን ማለት ነው? በደንብ ኤክስፕሌን አለ። ምን ማለት ነው የሚለውን በደንብ ንገረን። የመጨረሻ ጥያቄ ላድርገውና የአትሌት እንግዲህ ኦፊሻሊ አሁን አቀነዋል ሀገርን መንግስትም ማውጣት እና የፌዴሬሽን ከጎኑ አቆማለሁ ከማለት በዘለለ እስከምን ድረስ የመጓዝ ፕሮቴክት የማድረግ ግዴታ እንዳለበት አስባለሁ። በተለይ የአትሌቲክስ ማህበር ፕሬዚዳንቱን ጨምሮና እስከምን ድረስ የመጓዝ ፍላጎት አለ የሚለው አንድ ረሳው ጥያቄ እንግዲህ ሴቶች ስራ አስፈጻሚ ላይ ተካታችኋል። የኦሎምፒክ ሻምፒዮና መሰረት አለች። ሁላችሁንም ሪስፔክት አለና እናንተ ደግሞ በግላችሁ እንደ ሰው ከዛ ውጭ እንደ ሴት እንደ እናትም የሚሰማችሁ ነገር አለ። ልክ እኛ እንደተሰማን እንኳን በእናንተ ልክ ላይ ሆን ይችላል ሴትነቱ የሚመጣው ጉዳይ እና እናንተስ በግላችሁ አትሌቷን ምን ርቀት ድረስ ለመጓዝ ስማችሁን ተጠቅማችሁ አቅማችሁን ተጠቅማችሁ ገንዘብ ላይ ሆን ይችላል የት ድረስ የመጓዝ እቅድ አላችሁ የሚለው ጉዳይ መሲ እንደው ትንሽ ነገር ይመስለኛል። ጥያቄዎች እኔ መጠየቅ የምፈልገው ጥያቄ እንደው ዩቲዩብ ላይ መታ መግለጫውን ሰጥታ እዛ ሾው ላይ ቀርባ እሷ ይሄንን ባታወራ ነው ይሄ መግለጫ ይኖረን ነበር? የኔ የመጀመሪያው ጥያቄ ማለት ስላስገረመኝ ሆይታው ምናምን ሲፈጠር መጣ ይሄ ነገር እና አብዛኞቻችሁ ከምትገልጹት ነገር በመነሳት ነበር አብዛኛውን ጉዳይ የኬንያ ስለ ሴፍ ጋርዲንግ ስታብራሩ በኬንያ ሁኔታ ቀንታችሁ ነበር። እዚህ የተፈጠሩ የነበሩ እያንዳንዱ ችግር ታውቁ ነበር፣ ግን አንድም ጊዜ መግለጫ ሰጥታችሁ ለምን? በጣም የሚያሳዝን ነገር። አሁን ቀደም ስለ ጋዜጠኛ በዚህ ፕሮግራም ላይ ሊተቸው ይገባል። ምክንያቱም የዛሬ 1 ዓመት ኖቬምበር ላይ በወጣ ኒውዮርክ ታይምስ ላይ በወጣ መረጃ ኬንያ ኤልዶሬት ላይ 4 የሚደርሱ ሴቶች በባሎቻቸው አሰልጣኝ በሆኑ ባሎቻቸው ተገለዋል፣ በራሳቸው ሰዎች። ላለፉት 1 ዓመታት የኢትዮጵያ አትሌቲክስ ፌዴሬሽን ስለ ገለቴም ሆነ ስለሌሎች የተጎዱ ስለነበሩ አትሌቶች ምንም አይነት ስራ እየሰራ አልነበረም። የዛሬ 3 ወር ነው ስለ ሴፍ ጋርዲንግም ስራ መስራት ጀምረናል ነበር ያለ